ዛሬ መግቢያውን ብቻ ነው የምንመለከተው። ይሄ ኢንትሮዳክሽን ነው። ፊልጵስዩስን ባክግራውንድ ነው የምንመለከተው። ከየት እንደተመሰረተ ከየት እንደተነሳ ነው የምናየው ማለት ነው። መግቢያው ማየት በጣም ይጠቅመናል። ታሪኩን ካወቅን በኋላ ሐሳቡን እንረዳዋለን ማለት ነው። ስንጀምር ምዕራፍ 1 ስንጀምር ጸሐፊው ከየት እንደተነሳ ከየት እንደመጣ ባክግራውንዱ ሁሉ ይገባናል። ለምንም የጻፈበትን ምክንያት እንረዳዋለን ማለት ነው። ለዛም ነው ኢንትሮዳክሽን ወይም መግቢያ በጣም አስፈላጊ በጣም ማወቅ አስፈላጊ ነው ማለት ነው። ስለዚህ ቀጥታ አሁን መግቢያውን አብረን እንመልከት ማለት ነው። እንግዲህ እንዳልኩት የፊልጵስዩስን መልእክት ነው የምንመለከተው። ፊልጵስዩስ ዋናው ከተማና ጠቃሚ የገበያ ቦታ ነበረች። በጣም ኢምፖርታንት የሆነ ሲቲ ናት። ጳውሎስ የመጀመሪያው ቤተክርስቲያን በዩሮፓ የተከለው ናት ይችኛዋ ቤተክርስቲያን። ዛሬ በተርኪ በምትገኘው አገር ማለት ነው። ተርኪ በኤዥያ ብቻ ሳትሆን በዩሮፕም አለ፣ የተገናኘች በዩሮፕ አለች እና ይሄኛው በአሁኑ ሰዓት ኢስታንቡል የምንለው በዩሮፒያን ሳይድ የተገኘችው ከተማ ማለት ነው። እና ፊልጵያ ይሉታል በእንግሊዝኛ ፊልጵስዩስ ቤተክርስቲያን። እንግዲህ የመጀመሪያዋ ቤተክርስቲያን በዩሮፕ የተመሰረተች ቤተክርስቲያን በጳውሎስ ናት ማለት ነው። እና እንዴት ተገኘች የሚለውን ደግሞ ጳውሎስ ሁለተኛው ሚሽነሪ ጆርኒ ሲሄድ እንግዲህ እንደምታውቁት ጳውሎስ 3 ሚሽነሪ ጆርኒ አሳልፏል። በ3 ቦታ የሚከፈለው የሄደበት እየዞረ ወንጌል የሰበከበት ማለት ነው። ይህም የተጀመረው እንግዲህ ሐዋርያ ስራ ሄደን ስንመለከት ኢየሱስ ለደቀ መዛሙርቶቹ ወይ ለአፖስቶስ ምንብራቸው መንፈስ ቅዱስ ኃይል ሳትቀበሉ የትም ቦታ እንዳትሄዱ፣ ስትቀበሉ ግን በየት ሄዳላችሁ? ሁሉም ቦታ ትሄዳላችሁ ብሏቸዋል። ትሰማራላችሁ፣ በሰማርያ ትሄዳላችሁ፣ በይሁዳ ከዛም ውጪ በሁሉም አሕዛብ ሁሉ ሄደው እንደሚመሰክሩ ኢየሱስ ተናግሯል። ከዛ የተነሳ ነው እንግዲህ ጳውሎስ እዚህ የመጣው ማለት ነው። የመንፈስ ቅዱስ ውጤት ማለት ነው ጳውሎስ እና መንፈስ ቅዱስ ያገኘዋል፣ እሱም ራሱን ያገኘዋል። በደንብ እንመለከተዋለን በኋላ ስንሄድ ራሱ የሚናገረው ታሪኩ አለ፣ እሱንም እንመለከተዋለን። ግን በትንሹ ላሳውቃችሁ ብዬ ነው የምናገረው። ጳውሎስ ህዝቡን ክርስቶስ ተከታዮችን እያሳደደ እያለ ክርስቶስ ይጠራዋል። በጣም በሚያስደንቅ ሁኔታ ይጠራዋል። እሱም ክርስቶስን ይቀበላል በመንፈስ ቅዱስ ተሞልቶ። እንግዲህ እግዚአብሔር እንደተናገረው በቤተክርስቲያን በኩል ወጥቶ የእግዚአብሔርን ስራ እንደሚሰራ እንደተናገረው እሱም ወጥቶ የሰራ ነው እና አንደኛው ቤተክርስቲያን እንግዲህ በጳውሎስ እጅ የተመሰረተችው ፊልጵስዩስ ትባላለች፣ ወይ ፊልጳይ እንደምንም ከተማ ናት ማለት ነው። እና እንዳልኩት እቺ ከተማ በጣም ጠቃሚ የገበያ ቦታ ነበረች፣ በጣም ሎኬሽን ዋይዝ ማለት ነው። እና በሮማን አገዛዝ ስር ነበረች። ሰዎቹም ሁሉ ነገራቸው እንደ ሮማን ነበሩ። አለባበሳቸውም ያደረጉትን ነገር አዳፕት አድርገው በዛ ነበሩ የሚካሄዱት ነበረ። እና ይህንን ደግሞ መጽሐፍ ታሪክ የምናገኘው ሐዋርያ ስራ ሄደን ምዕራፍ 16 ስንመለከት ማለት ነው። እና ሁላችሁም እስቲ መጽሐፍ ቅዱሶች አውጡና አብረን እንመለከተዋለን። ምዕራፍ 16 ሐዋርያ ስራ ምዕራፍ 16። ከዛ ነው እንግዲህ የፊልጵስዩስን ታሪክ ምናውቀው ማለት ነው። መግቢያው ከየት እንደተገኘች ማለት ነው። እና እዛው ፊልጵስዩስ 16 ከቁጥር 6 ጀምሮ ከዛ ነው እንግዲህ ታሪኩ የሚጀምረው። ጳውሎስ እንደለመደው እንግዲህ የመጀመሪያውን ጉዞ ካጠናቀቀ በኋላ ሚስዮናዊት ማለት ነው ጉዞውን ካጠናቀቀ በኋላ ወደሚቀጥለው ከተማ ለመሄድ ሲሞክር እዛ ለምንድናል መንፈስ ቅዱስ እንደከለከለው ምን ይላል? ጳውሎስና ባልደረቦቹ ቃሉን በኤስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው ይላል። በኤስያ እንዳይሰብኩ ማለት ነው፣ በኤዥያ ከተማ እንዳይሰግዱ በፍርግያና በጋላትያ አገር አልፈው ሄዱ። ስለዚህ መንፈስ ቅዱስ ስለከለከላቸው በእነዚህ 2 አገር ውስጥ ሲያልፉ ወደ ሚስያዊያ በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ። ነገር ግን የኢየሱስ መንፈስ አልፈቀደላቸውም ይላል። እንግዲህ እዚህ የምንመለከተው ጳውሎስ ሌላ ሀሳብ ነበረው። የእሱ ሀሳብ ወደ ሌላ ከተማ ለመሄድ ነበር፣ በኤዥያ ለመጓዝ ነበረ። ነገር ግን መንፈስ ቅዱስ ከለከለው። እንግዲህ የእግዚአብሔር ቃል እንደሚናገረን ምሳሌ 19:21 ላይ በሰው ልብ ብዙ ሀሳብ አለ፣ የእግዚአብሔር ምክር ግን
እርሱ ይጸናል ይላል እና ጳውሎስ ቁጭ ብሎ ያሰላሰለ እያለ ምን ላድርግ፣ ወዴት መሄድ አለብኝ፣ እንዴት ሄጄ ልስበክ፣ እንዴት ነው ወንጌል ማሰራጨው ብሎ በቃ ከራሱ ጋር ሲያወራ ጥሪ ያያል እና አንዳንድ ጊዜ እኛም ራሳችን በህይወታችን እናየዋለን። አንዳንድ ነገሮችን ተነስተን ሀሳብ መጥቶብን ለመጀመር ስንፈልግ ወይ በደንብ ተዘጋጅተንበትም ወደ ስራ ስንሄድም ወይ መኪና ውስጥ ገብተን አንድ ቦታ ስንሄድ መንገድ ይዘጋብናል። ሳናውቁ በአቋራጭ ሄደን ስናልፍ በቃ እግዚአብሔር አቅጣጫችን ሲቀይ እናያለን። ከአደጋ ሲጠብቀን እናያለን። አንዳንድ ጊዜ የማናውቀው ነገር አለ ከፊታችን የሚጠብቀን እግዚአብሔር ብቻ የሚያየው ነገር እና ያቆመዋል። እና እዚህ ላይ እግዚአብሔር ምን እንዳየ እግዚአብሔር ብቻ ነው የሚያውቀው። እዚህ ላይ ክፍል ላይ አይነግረንም፣ ግን እንዳይሄድ ግን እግዚአብሔር ከለክለዋል። እና ዛሬ በህይወታችን አንዳንዶቻችን ኮንፊውዥን ሊኖረን ይችላል። ወዴት ነው መሄድ ያለብኝ? ምንድን ነው ማድረግ ያለብን ብለን ቁጭ ለማሰብና እግዚአብሔር መጠየቅ። እግዚአብሔር ይናገራል፣ በህልም ይናገራል፣ በራእይ ይናገረናል፣ በሰው ይናገራል፣ በቃሉ ይናገረናል። እና ግን ይሄ ራእይ ወደሱ መጣ። ወደ ማን? ወደ ጳውሎስ መጣ። ወዴት? ሁላችንም እንግዲህ እዛ ቦታ ያለን ሰዎች እኖራለን። ራሳችን ብዙ ዓላማ ኖረን ሊያሳካልን ይችላል። በቃ እግዚአብሔር ሊከለክለን ይችላል። not trying to find our own purpose ምንድን ነው ማድረግ ያለብኝ በህይወቴ ምንድን ነው ብለን ልክ እንደ ጳውሎስ እግዚአብሔር ሲከለክል ቁጭ ማለት እና ማሰብ፣ እግዚአብሔር ጋር ጊዜ ማሳለፍ አለብን ማለት ነው። እና ይሄንን ጉዞ ይጀምራል ማለት ነው። እዛ ቁጥር 10 ላይ የሚለው ጳውሎስ ይህን ራእይ ካየ በኋላ እግዚአብሔር ወንጌልን እንድንሰብክላቸው ጠርቶናል ብለን በመወሰን ወዲያ ወደ መቄዶንያ ለመሄድ ፈለግን ይላል። በአስቸኳይ ነው እንግዲህ እና መሄድ ፈለጉ። ያን ሀገር አያውቁትም፣ እነሱ ሄደውም አያውቁም። መጀመሪያ ጊዜያቸው ነው እና ግን ከእግዚአብሔር እንደሆነ ያው ነገር ስለተቀበሉ ያንን ታዘዙ ማለት ነው። እና ከቁጥር 11 ደግሞ ይቀጥላል ማለት ነው። በዛ ውስጥ እያለፉ እያለ በማግስቱም ይለናል ጉዟቸው ወደ ናጶሊ ቀጠልን። ከዚያም የሮማውያን ቅኝና የአካባቢ የመቄዶንያ ግዛት ዋና ከተማ ወደ ሆነችው ወደ ፊልጵስዩስ ገባን ይላል። በዛም አያሌ ቀን ተቀመጥን ይላል እና እቺ ፊልጵስዩስ ምትገኘው በመቄዶንያ ነው የምትገኘው። ዋናዋ ከተማ ወደ መቄዶንያ ማለት ነው፣ እዛ ነው የምትገኘው። እና በሰንበት ቀንም ይላል የጸሎት ስፍራ በመፈለግ ከከተማይቱ በር ወጥተን ወደ አንድ ወንዝ ወረድን። በዚያም ተቀምጠን ተሰብስበው ለነበሩ ሴቶች መናገር ጀመርን ይላል። እና ሁልጊዜ እንደለመዱት ጳውሎስ እና አብሮት የሚጓዙት ወደ ጸሎት ቤት ነው፣ ወይ ስንጋግ ወራሳቸው የአይሁዶች መሰብሰቢያዎች ማለት ነው። ወደ ቤተክርስቲያን ነው የሚሄዱት ማለት ነው፣ በእኛ ቋንቋ ወደ ቤተክርስቲያን የሚሄዱት። እና ጸሎት ፈልጎ ወደዛ ሲሄድ ሴቶች ተሰብስበው ሲጸልዩ ያያል። ምን ይላል ቁጥር 14 ላይ? ከሚያዳምጡም ሴቶች መካከል ሊዲያ የምትባል አንድ ሴት ነበረች። እርሷም እግዚአብሔርን የምታመልክና ከትያጥሮን ከተማ የመጣች ከቀይ ሐር ነጋዴ ነበረች። ጌታም ጳውሎስ የሚናገረውን በማስተዋል ትሰማ ዘንድ ልቧን ከፈተላት ይለናል። እና እቺ አንድ ሴት ነው ከዛ ሁሉ ሴቶች አንዷ ሴት ብቻ የሚናገርን እና እቺ ሴት ደግሞ በጣም የምትፈለግ ሴት ናት። ደግሞ ሐማራዊ ልብስ የምትሸጥ ሻጭ ነበረች። she was a dealer in a purple cloth ነው የሚለው እና ልብስ ምትሸጥ ናት። በደንብ የታወቀች ናት በዛ ከተማ ውስጥ። እና ግን አንድ ነገር የሚናገረው ምንድነው? እግዚአብሔርን የምትወድና የምታመልክ ናት ይለናል። እዚህ ላይ ማየት ያለብን ነገር እግዚአብሔርን ስለምትወድ እና ስለምታመልክ ክርስቲያን ናት ማለት አይደለም። ወይ እኛ እንደምለው ቦርን አጌን ክርስቲያን አይደለችም። ክርስቶስም አታውቅም፣ ግን እግዚአብሔር እንዳለ ታውቃለች፣ ታመልካለች። ዛሬ ብዙዎች አሉ እግዚአብሔር የሚፈሩ ብዙዎች አሉ፣ እንደሷ ማለት ነው። እግዚአብሔር ቤተክርስቲያን በተለያየ ቦታ የሚሄዱ አሉ፣ የተለያየ ሃይማኖታዊ ሆነው ግን ከልብ እግዚአብሔር አለው ብለው ያምናሉ። ግን እውነተኛውን አምላካቸውን አያውቁም። እውነተኛ ወደ እግዚአብሔር እንዴት እንደሚኬድ አያውቁም። እውነተኛ እግዚአብሔርን አያውቁትም። ግን ከልብ
ይፈልጉታል። ለዛም ነው እነዚህ ሰዎች ተሰብስበው የሚጸልዩት። ለማን እንደሚጸልዩ ግን አያውቁም። እግዚአብሔር የሚፈልጉትን አያሳፍርም። እግዚአብሔር የሚፈልጉትን ያውቃል። ልባችን ነው እግዚአብሔር ያውቃል እነማን እንደሆኑ። እነዛ ሰዎች በየትም አይነት ከተማ ሆነ በየትም አይነት ሃይማኖት ቢሆኑ እግዚአብሔር አይተዋቸውም፣ ይደርስላቸዋል። እና ለዚህ ሴት ደረሰላትና እንዴት ነው የምናውቀው እቺ ሴት እውነተኛ እግዚአብሔር እንደማታውቅ፣ እውነተኛ የመጽሐፍ ቅዱስን አምላክ እግዚአብሔር እንደማታውቅ ምንድነው የምናውቀው? ጳውሎስ ሄዶ ስለ እግዚአብሔር ሲነግርላቸው እግዚአብሔር ምንድነው እዛ ላይ የሚለው? እግዚአብሔር ልቧን ከፈተላት እና እንዳመነች ነው የሚነግረን። ምን ሆነ? ልቧን ከፈተላት እና አመነች። በዛ ነው የምናውቀው እውነተኛ እግዚአብሔርን ክርስቲያን እንዳልሆነች። ዛሬ ስንቶቻችን እግዚአብሔር የምናውቅ ይመስላል፣ ክርስቶስ የምናውቅ ይመስላል። ቤተክርስቲያን ሄደን እንገላታለን፣ ሄደን እንሰግዳለን፣ ሄደን ብዙ ነገር እናደርጋለን፣ ግን አናውቅም፣ እውነተኛ እግዚአብሔርን አናውቅም። ለዛ ነው እንደ ጳውሎስ ያሉ ሰዎች ሄደው ወንጌል መስበክ ያለባቸው፣ መሰራጨት ያለባቸው። ለዛ ነው ይሄ ወንጌል ምሰብከው እዚህ ላይ ወተን። ለዛ ነው በኦንላይን መሰበክ ያለው። ብዙዎች አሉ እግዚአብሔር አውቃለሁ ብሎ ግን እግዚአብሔር ምንም ማያውቁ፣ እግዚአብሔር ቃል የማያውቁ አሉና አሁንም አሳስባችኋለሁኝ። ይህን የምትከታተሉ ካላችሁ የጠቀማችሁ ከሆነ ፕሌስ ይህን ሼር በማድረግ ተባበሩኝ፣ ላይክ አድርጎ ሌሎችን አካፍሉ ማለት እፈልጋለሁ በዚህም አጋጣሚ። እና ምን ይለናል? እግዚአብሔር ልቧን እና አእምሮዋን እንደከፈተላት ይነግረናል ማለት ነው። ይሄ በጣም ለእኛ የሚያበረታታ ታሪክ ነው። ምክንያቱም እኛ ስራችን ወንጌል ብቻ መስበክ ነው፣ ሌላ ነገር አይደለም። ሰው ማሳመን አይደለም የኛ ስራ። ወንጌልን ስንሰብክ ራሱ መንፈስ ቅዱስ ነው የሚሰራው በዛ ሰው ልብ ውስጥ። በራሳችን ኃይልና ችሎታ አይደለም የምንሰራው ነገሩ። እኛ እግዚአብሔር መታዘዝን ብቻ፣ ልክ ጳውሎስ እንዳደረገው ሂድ ሲለው ተነስቶ ሄደ። እንደሚያቆም ሄዶ ወንጌል ሰበከ። እቺ ሴት እንዳለች እዛ፣ ከዛ ሁሉ ሴቶች እሷ እንደምትቀበል አናቅም። ለምን ልቧን እግዚአብሔር እንደከፈተላት አናቅም። እግዚአብሔር የሚያውቀው ነገር አለ። እኛ አንዳንድ ጊዜ የማናያቸው ነገሮች አሉ። አንዳንድ ጊዜ እንፈራለን። ለወንጌል ለመስበክ እንፈራለን። ለጎረቤታችን ወንጌልን አንነግራቸው፣ ለአባት ለእህት ለእናት አንናገርም። ምን ይሉኛል? ጌታን አይቀበሉ እነሱ ልባቸውን ትቶ አናቅም። እግዚአብሔር ነው ልብን የሚከፍተው እና ይህንን እንካሬጅ ያደርገናል። እና ዛሬ አበረታታችኋለሁ። ወንጌል ሄዳችሁ ስበኩ ነው የሚለው ማቴዎስ 28። ለሁሉም የተሰጠው በፓስተሮች አልተሰጠም፣ ለነቢያት ብቻ አይደለም። እነዚህ ለቤተክርስቲያን የሚያገለግሉ ራሳቸው ስም አውጥተው ለሚያገለግሉ ብቻ ሳይሆን ለእያንዳንዳችን ወንጌል ጥሪ አለ ማለት ነው። ዛሬ ብዙዎች ልክ እንደሷ ያሉ ሰዎች አሉ፣ የሚጠብቁ አሉ በቤታቸው። ዛሬ በዓለም እንሰማለን ብዙ የእስላሞች ተከታዮች በህልማቸው ጌታ የተገናኛቸው የሚመጡ አሉ። ከእስላም ውጭም ያሉ በተለያየ ሃይማኖት፣ በኦርቶዶክስ ሃይማኖቶችም በተለያየ በቃ የሚያመጣቸው እግዚአብሔር አለ፣ ክርስቶስ አለ። እንዴት ነው ወንጌልን የምናውቀው ካላችሁን፣ በክርስቶስ ብቻ ነው። ክርስቶስን የማያምን አልዳንም። ክርስቶስን የማያውቅ ሰው እግዚአብሔርን አያውቅም። ምንም አይነት ሃይማኖት ቢሆን ጥሩም ቢመስልም ቤተክርስቲያንም ተተክሎ ብናይም ከውጭ ቢያምርም እግዚአብሔር የለም ክርስቶስ ከሌለበት። ክርስቶስ አለ እኔ ህይወት፣ መንገድ፣ እውነት ነኝ አለው። ማንም ወደ አብ ሊሄድ አይችልም አለ። ስለዚህ በክርስቶስ ነው ጳውሎስ የተነሳው። ወንጌልን የሚሄደው ስለ ክርስቶስ ለመስበክ ነው የወጣው እና ይቀጥላል። እቺ ሴት ክርስቶስ ነው እሷ ብቻ ሳይሆን ይቀጥላል። እርሷና ቤተሰቦቿ ከተጠመቁ በኋላ ይለናል በጌታ ማመኔ በእርግጥ ከተረዳችሁ ወደ ቤታችን ጥቂት ተቀመጡ በማለት አጥብቃ ለመነቻቸው ይላል እና ጋበዘቻቸው። ልቧ ተከፈተ። ለወንጌል በቃ ገባት። እውነቱ አይኑ በራ። ስለዚህ ጋበዘቻቸው። ዛሬ በሴቶችም እግዚአብሔር ይሰራል። ዛሬ በሴቶች ላይ ነው እግዚአብሔር የሚሰራው። ሴቶች ብዙ ሚና ተጫውተዋል በቤተክርስቲያን ውስጥ በመትከልም በማስተባበርም በብዙ ቦታ ተሰርተዋል፣ ተሰማርተዋል። አንዷ ሊዲያ በዛ አካባቢ እግዚአብሔር ጥቅምባት ሴት ወንጌል እንዲሰበክና ቤተክርስቲያን እንዲመሰረት በቤቷ በር የከፈተችው መጀመሪያ ሴት ናት። እሷም ስሟ ሊዲያ ይባላል ማለት ነው። እና እንደዚህ ነው እንግዲህ ፊልጵስዩስን ወንጌል መጀመሪያ ጳውሎስ በዛ እንዲደርስ ያደረገው
ማለት ነው። እንደዛም ደግሞ እንደለመደው ደግሞ ይቀጥልና እዛ ላይ አያቆምም። ይቀጥላል ጳውሎስ እዛው ከተማ ውስጥ እሷ በሩን ከፍታላቸዋለች። እሷ ጋር ጋስት ሆኖ እሷ ጋርም እያደረ ይሆናል። ግን እየወጣ ሄዶ ይሰብካል። እዛ ቁጥር 16 አንድ ቀን ይላል ወደ ጸሎት ስፍራ ሲሄድ እንደገና ወደ ጸሎት ስፍራ ሲሄዱ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ አገኘችን። እርሷም በዚህ የጥንቆላ ስራዋ ለአሳዳሪዎች ብዙ ገንዘብ ታስገኝላቸው ነበር። ይህችም አገልጋይ ጳውሎስና እኛ እየተከታተለች በደንብ አዳምጡ። እነዚህ ሰዎች የመዳንን መንገድ የሚነግራችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት ይጮህ ነበር። ይህንን ብዙ ቀን ደጋገመችው። ጳውሎስ ግን በዚህ እጅግ በመታወቅ ዘወር ብሎ ያን መንፈስ ከእርሷ እንዲወጣ በጌታ በኢየሱስ ክርስቶስ ስም አዝሃለሁ አለው። መንፈሱም በዚያ ቅጽበት ወጣላት ይላል። አሁንም እንግዲህ በጸሎት ቤት ሲሄድ እንደለመደው ወደዛ ሲሄድ ብዙ ጊዜ ተመላልሷ በዛ መንገድ አንድ ሴት ጠንቋይ ናት። በዛን ዘመን እየዞረች እያየቻቸው ምን ትላችኋለች? እዛ ላይ እንደሚናገረው እነዚህ ሰዎች የመዳንን መንገድ የሚነግራቸው የልዑል እግዚአብሔር አገልጋዮች ናቸው እያለች ትዞራለች። እና በጣም ሲበዛ ሲደጋገም ጳውሎስ በጣም አኖይድ ይሆንና ይበሳጭና ምን ይላል? ያስወጣል ማለት ነው። ያን አጋንንት ማለት ያስወጣል። ይኸውላችሁ ዲዘርመንት ስፒሪት ያስፈልገናል። እውነት የተናገረች ይመስላል እንዴ? እውነት ነው። ደግሞ እነዚህ እግዚአብሔር አገልጋዮች ናቸው። እውነተኛ እግዚአብሔር አገልጋዮች ናቸው። ይኸው ሰይጣንም ዲያብሎስም ይሰራል እንደዚህ እና ዲዘርመንት ስፒሪት ያስፈልጋል። እና በቃ ውስጡ ጳውሎስ በእሷ ተበሳጭ። በምትናገራቸው ነገሮች በየቀኑ ነው የምደጋገሙ ይህን ነገር። ሰይጣን አላማ ሊያበላሽ ሲል እንደዚህ ነው የሚያደርገው። ግን እግዚአብሔር ሌላ ሀሳብ ነበረው በእሷ ውስጥ። ሌላ እግዚአብሔር ጠላት ለመጥፎ ያደረገው ነገር ለበጎ ነገር ሊቀይር ሲል እግዚአብሔር ራሱን አላማ ይፈጽማል ማለት ነው። እና በጌታ በኢየሱስ ክርስቶስ ስም ውጭ ይልና ያንን መንፈስ ያዘዋል እና ይወጣል ማለት ነው። እና እንስቲና በጣም የሚያስገርም ታሪክ ነው። እና ምን ይለናል? ከወጣላት በኋላ እንግዲህ ዳነች ማለት ነው። እቺ ሴት ልጅ ናት፣ ለጠንቋይ ናት፣ ለአለቆቿ ብዙ ገንዘብ የምታገኝ ሴት ናት። በዛው ስፍራ የታወቀች ናት። ይኸው እንግዲህ አንድ ነገር ማወቅ ያለበት ጥንቁልና ከሴጣን እንደሆነ ማወቅ አለብን። ሴጣን የሚያውቃል። የነገውን ነገር አይቶ እንደዚህ ብሎ ሊነግረን ይችላል። ግን ከእግዚአብሔር እንዳልሆነ ምንም ነገር ከእግዚአብሔር መጣ ነገር ከሴጣን እንደመጣ አውቁ። ለዛም ነው ጳውሎስ የተበሳጨው እንጂ ከእግዚአብሔር ቢመጣ ኖሮ እንደዛ አይላትም ነበር። ያጋንንት አያስወጣም ነበር። ይህ መንፈስ ነው፣ ያጋንንት መንፈስ ነው። እኛ ደግሞ ክርስቲያኖች ያ መንፈስ ማስወጣት ተሰጥቶናል፣ ስልጣን ሰጥቶናል። በማን? በክርስቶስ ኢየሱስ ስልጣን አለን። መንፈስን እንደዚህ ዳርክነስን አጋንንትን ማስወጣት እንችላለን። መፍራት የለብን፣ እናስወጣለን። አሜን። በጌታ በኢየሱስ ክርስቶስ ውጣ በሉት። ከቤታችሁ ውጣ በሉት። ከህይወታችሁ ውጣ በሉት። ይታዘዛል። በማን? በአንድ ስም፣ በክርስቶስ ስም ብቻ። እና ምን ይላል? አሳዳሪዎቿም የገንዘብ ማግኛ ተስፋቸው ወጥተው መሄዱን በተረዱ ጊዜ ጳውሎስና ሲላስን ይዘው እየጎተቱ ባለስልጣኖች ወዳለበት ወደ ገበያ ቦታ አመጣቸው። ገዢዎችን ፊት አቅርቧቸው እንዲህ አሉ፣ እነዚህ ሰዎች አይሁድ ሆነው ሳለ ከተማችን አውቀዋል። ደግሞ እኛ ሮማውያን መቀበል ወይም መፈጸም የማይገባ ልማድ በህዝቡ መካከል ይነዛሉ። ህዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው። ጉዛቸውም ልብሳቸው ተገርፎ በበትር እንዲደበደቡ አዘዙ። ክፉኛ ከተደበደቡ በኋላ ወደ ወህኒ ቤት አስገቧቸው። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው አዘዙት። እርሱ ይህን የመሰል ትእዛዝ ከተቀበለ ወደ ወህኒ ቤት ውስጠኛ ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው ይላል። እንግዲህ የእሷ አለቆች የነበሩ ገንዘብ ታመጣላቸው ሁሉ ሲያውቁ ያን ገንዘብ ሉዝ እንዳደረጉ ሲያውቁ እንዳጡ ሲያውቁ
በውሸት መሰከሩባቸው ማለት ነው። በቃ ምንም አይነት ገቢ እንደማያገኙ በእነሱ ምክንያት ምንም ነገር ገቢ እንደማያገኙ በከተማቸው ብጥብጥ እንዳነሱ ሌላው ወሬ ነው ያመጡባቸው። ጠላት እንደዛ ነው የሚሰራው። እውነተኛ ክርስቶስ ተከተሉ እንግዲህ መከራ አለበት። አንደኛው ጠላታችን ማነው? ሴጣን ነው፣ ሰው አይደለም። እኛ ታውቁ ከሰውና ከደም ጋር አይደለም ይላል እግዚአብሔር ቃል። ነገር ግን እውነት ነገር ስንሰራ በሐሜት ይመጣል፣ ይሄ ጋስብ ይመጣል፣ በውሸት ሰው ይመሰክርብናል። እና እነዚህ ሰዎች የውሸት መሰክሩባቸው እነ ጳውሎስም ታሰሩ፣ ተገረፉ፣ ወህኒ ቤትም ገቡ ማለት ነው። እና ሁለተኛው ሰው በዛ ቦታ የዳነው ወንጌል ተሰበከላት እቺ ናት ማለት ዳነች ሴት እቺ ጠንቋይ ዳነች ማለት። መጀመሪያ ማን ያየው? ሊዲያ እና እዚያ የነበሩ ሴቶቹ የእሷ ቤተሰቦች እንደዳኑ እንመለከታል። ሁለተኛ ደግሞ ወንጌል ሲገባ ደግሞ በዝች እነሱ ያጠበቁት ነገር የሆነባቸው ጠላት እንደዚህ ነው እነሱ ለማስወጣት ብሎ ደብድቧቸው፣ በቃ ጠላት ተነሳባቸው፣ በወህኒም አሰሯቸው። ምን አደረጉ? ከግንድ ጋር አጠብቆ አሰራቸው ማለት ነው። ይህ በጣም የሚያሳቅቅ ነገር የደረሰባቸው ቀላል ነበር አልነበረም። በጣም በገፍ የሆነ የተገረፉት። አገራረፉ ራሱ በጣም ግፍ ነው፣ ምንም ሳያደርጉ ማለት ነው። ግን ደስ የሚለው ነገር ያቺ ሴት ጠንቋይ ዳነች ማለት ነው። እና ወንጌል የተሰራጨ የሄደ ማለት ነው። በማን ተጀመረ? በአንድ ሴት ተጀመረ። ሁለተኛ ያለው የቀጠለን ማለት ነው እና እንቀጥል። ደግሞ የሚገርመው ነገር ደግሞ እንደገና ደግሞ እግዚአብሔር ሲሰራ እንመለከታል። ጠላት ለመጥፎ ያለውን ነገር ለበጎ ሲያደርግ ደግሞ እዛ ይቀጥላ። ምን ይለናል? ቁጥር 25 ላይ አብረን እንመለከት እየጨረስን ነው። እንደዚህ እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን እያመሰገኑ ነበር። ሌሎች እስረኞችም ያዳምጧቸው ነበር። ድንገትም የወህኒ ቤትን መሰረት የሚያናውጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያውም የወህኒ ቤቱ በሮች ተከፈቱ፣ የሁሉም እስራት ተፈታ። የወህኒ ቤቱ ጠባቂው ከእንቅልፉ ነቅቶ የወህኒ ቤቱ በሮች ተከፍተው ባየ ጊዜ እስረኞቹ የመጡ መስሎት ራሱን ለመግደል ሰይፉን መዘዘ። ጳውሎስ ግን ድምፁን ከፍ አድርጎ እኛ ሁላችን እዚሁ ስላለን በራስ ላይ ክፉ ነገር አታድርስ ብሎ ጮኸ። የወህኒ ቤቱ ጠባቂ መብራት ለምኖ ወደ ውስጥ ዘሎ ገባ። እየተንቀጠቀጠ ጳውሎስና ሲላስ እግር ላይ ወደቀ። ይዟቸውን ከወጣ በኋላ እናንተ ሰዎች እንድን ዘንድ ምን ላድርግ አላቸው። እነርሱ በጌታ በኢየሱስ እመን አንተን ቤተሰቦችን ትድናላችሁ አሉት። ከዚያም ለእርሱና በቤቱ ላሉት ሰዎች ሁሉ የጌታን ቃል ተናገሩ። የወህኒ ቤት ጠባቂውም ሌሊት በዚያኑ ሰዓት ወስዶ ቁስላቸውን አጠበላቸው። ወዲያውኑ እርሱና ቤተሰቦቹ ሁሉ ተጠመቁ። የወህኒ ቤቱ ጠባቂ ወደ ቤቱ ወስዶ ማዕድ አቀረበላቸው። ከቤተሰቡም ሁሉ ጋር በእግዚአብሔር በማመን በደስታ ተሞሉ ይለናል። እና እንግዲህ ወንጌል ሲሰበክ እናያለን፣ ሲሰራጭ። ይሄ ደግሞ እግዚአብሔር ራሱ ያደረገውን ነገር ነው። በእስር ቤት እያሉ ተጥሎ እያለ ጳውሎስና ሲላስ እግዚአብሔር እያመለኩ እያለ ምን ሆነ? የመሬት መንቀጥቀጥ መጣ። ያው እንግዲህ መጀመሪያ ታስሮ ነበረ። ይሄ የወህኒ ቤት ጠባቂ ከምን ጋር ታዞ ነበረ? ምንድነው? አንደኛው ትእዛዝ በጣም ሃይ ክሪሚናል ተደርጎ ማለት ነው። በጣም እነዚህ ግፍ በጣም እንደሰሩ ሰዎች ነው እንግዲህ የታሰሩ። እግራቸውን ከግንድ ጋር አጣብቆ አስሯቸውን እንዳያመልጡ በጣም ትልቅ ትእዛዝ የመጣው ከማን? ከትልቅ ሰው ነው የመጣው፣ ከእሱ ኃላፊ ነው የመጣው። ስለዚህ እነዚህ ሰዎች እነ ጳውሎስና ሲላስ ካመለጡ የእሱ ህይወት ነው እንግዲህ እዚህ ላይ የሚባለው ማለት የሚገደሉና እየዘመሩ እያለ የመሬት መናወጥ መጣ። እና በዛ ሲመጣ መቀጥቀጥ የእጃቸው ሰንሰለት ተፈታ፣ እግራቸው የታሰሩት ሁሉ ተፈታ፣ በሩ ሁሉ ተከፈተ ማለት ነው። የእስረኞቹ ቤት ሁሉ ተከፈተ ማለት ነው። እና ይሄንን ሲያይ እንግዲህ የወህኒ ቤት ጠባቂው በጣም ደነገጠ፣ ፈራ፣ በቃ አወቀ እነሱ እንዳመለጡ መሰለውና ምን አደረገ? ራሱን ሊያጠፋ ሞከረ። ሊያጠፋ ሲነ ጳውሎስ እዛው ናቸው፣ አላመለጡም። እንደ እግዚአብሔር ሰው ለማምለጥ አልሞከሩም። እዛ ቁጭ ብለው
ነው የሚጠብቁት የሚቀጥለውን ፍርድ እስከሚደርስባቸው ድረስ። እንደዛ ነው። የእግዚአብሔር ሰዎች አያታልም። የእግዚአብሔር ሰዎች በራሳቸው ስራ ለመስራት አይሞክሩም፣ ምንም ነገር ለማድረግ አይሞክሩም። ነገር ግን እግዚአብሔር ይጠብቃል። እንደዛ ነበር ያደረጉት። ማምለጥ መውጣት ይችሉ ነበረ፣ ግን አላደረጉ። ምን አዩ መሰላችሁ? የዛን ሰው ህይወት አዩ የዛን ሰው እና አይዞ ጮሆ ምን አሉት? አይዞ እዚሁ ነን አልወጣንም አሉት። እና ባያቸው ቁጥር በጣም ፈርቶ እውነት አልወጡም። በጣም ደንግጦ፣ አንደኛ ያስፈራል፣ መሬት መንቀጥቀጥ ነው። ከየት እንደመጣም አላወቀም። እሱ ደንግጧል። አምልጠዋል ብለዋል። በቃ ዛሬ ህይወቴ አለቀልኝ ብለዋል። እና በመቀጥቀጥ ይላል ሄዶ ሲመለከት እዛው አለ። በቃ ያው አንዳንድ ጊዜ ወንጌል በመስበክ ብቻ ሳይሆን በስራችን ይታያል። እና ሲያያቸው በቃ አወቀ፣ እነዚህ እግዚአብሔር ሰዎች እንደሆነ አወቀ። የሚናገሩት የሚሰብኩት ሁሉ እውነት እንደሆነ አወቀ። እና ምን አላቸው? እንዳወቀ ሳይሆን እናንተ ሰዎች እንድንድን ዘንድ ምን ላድርግ አላቸው። ዛሬ ብዙ ሰዎች ይጠይቃሉ፣ እንድድን ምን ላድርግ የሚሉ ብዙ ሰዎች አሉ። ብዙ ሰዎች በራሳቸው ስራ ለመስራት ይሞክራሉ። ወደ እግዚአብሔር ሊደርሱ ይፈልጋሉ። በተለያየ ነገር ለመስራት ይዛሉ። ነገር በራሳችን የምንሰራው ነገር መጨረሻው እግዚአብሔር የሌለበት ነገር የሚጠፋ ነገር ነው። እንደዚህ ሰው ህይወት እንኳን የራሱን ስራ እንኳን እየሰራ በቃ የሚችለውን ያህል አድርጎ ግን ያው ምን ሆነ መጨረሻው? የማይሆን ነገር ተፈጠረበት። ራሱ ለማጥፋት ሞከረ። ዛሬ ብዙ ሰዎች ተነስቶ ራሳቸው ለማጥፋት የምትሞክሩ ሰዎች ካላችሁ የምታዳምጡ፣ እግዚአብሔር ሊደርስላችሁ ይፈልጋል። ህይወታችሁ ለእግዚአብሔር ስጡ። ዛሬ ብዙ ገንዘብ ያጠፋችሁ ነው ይችላል። ዛሬ ህይወት የት ይሆናል? እንደዚህ ሰርቼ እንደዚህ ሆኜ በቃ ብላችሁ ተስፋ ለቆረጣችሁ እግዚአብሔር መልካምን ዜና ይዤላችሁ መጥቻለሁኝ። እግዚአብሔር ሊደርስላችሁ ነው። ህይወታችሁ ለክርስቶስ ስጡ እና ምን ይላል እዚህ ላይ? እንዴት ዘንድ ምን ላድርግ ሲላቸው፣ በጌታ በኢየሱስ እመን አንተ ቤተሰቦች ትድናላችሁ ይላላቸው። በቃ አንድ ነገር ነው የሚያስፈልገው፣ እምነት ብቻ ነው። ሰው በአፉ ቢመሰክር እና በልቡ ቢያምን ክርስቶስ እንደሞተለት እግዚአብሔር ከሙታን እንዳስነሳው ቢያምን የሞተለትን ምክንያት ለኃጢአቱ እንደሆነ ከተረዳና ከተገነዘበ ኃጢአቱንም ይቅር ከተናዘዘ በቃ ኃጢአተኛ እንደሆነ ካወቀና እግዚአብሔር ክርስቶስ ልጅ ካመነ ይድናል። በቃ ይሄ ነው እግዚአብሔር የሚጠብቀው። ሌላ ምንም አይጠይቅንም። ክርስቶስ ሁሉ ነገር ስራውን ጨርሷል በመስቀሉ ላይ። ሁሉ ነገር ካደረገ በኋላ ሌላ እግዚአብሔር የኛ እርዳታ አያስፈልገውም። እኛን ለማዳን ጨርሶታል፣ ተፈጸማለ። በመስቀሉ ላይ ሲሞት ተፈጸመ አለ እና ክርስቶስ የማታውቁ ካላችሁ ዛሬ አሳስባችኋለሁ። ክርስቶስ ወደ ህይወታችሁ ጋብዙት፣ እመኑ። እናንተ ትድናላችሁ። እናንተ ብቻ አይደለም፣ ቤተሰቦቻችሁም አብረው ይድናሉ። እና የዚህ ሰው ታሪክ እንደዛ ነው የሆነው። እሱ አመነ፣ ቤተሰቦችን ዳኑ። እና ሶስተኛው ሰው የደረሰ ወንጌል የወህኒው የእስር ቤቱ ጠባቂ ነው ማለት ነው። እና የፊልጵስዩስ ቤተክርስቲያን የተመሰረተች በእነዚህ አይነት ሰዎች ነው። እና 3 ሰዎችን ያየ ነው። ዛሬ እንደዚህ አይነት 3 ሰዎች አለን። አንደኛ በስራችን በጸሎት ስላደረግን ቤተክርስቲያን ስለሄደ ምንድን የምንመስለት ሰዎች አለ። ሁለተኛ ደግሞ እንደዛ ጠንቋዮች በአጋንንት የተያዘን በአጋንንት አሰራር ውስጥ ያደግን በአጋንንት ተይዘን የምንኖር ሰዎች አለን። ስለ ክርስቶስ ምንም አናቅ። ስለዚህ ለራሳችን ህይወት ብቻ የምንኖር ሰዎች አለን። ሶስተኛ ደግሞ እንደዚህ አይነት ሰው የወህኒ ቤት ጠባቂዎች የሆነ ወንጌል ተሰብኮ ለማናቅ ሰዎች ምንም ማናቅ ሰዎች ልንሆን እንችላለን። ዛሬ እግዚአብሔር ይጠራቸዋል። የሚያድነው ክርስቶስ ብቻ እንደሆነ ወደ እሱ ኑ። እሱ ብቻ ነው የሚያስፈልገው። እና በእነዚህ 3 ሰዎች ነው ወንጌል የገባው። የመጀመሪያ ቤተክርስቲያን በዩሮፕ የተመሰረተው ማለት ነው። በሁለተኛው ጉዞ ላይ ነው። እና ይሄ የወህኒ ቤቱ ጠባቂ እነሱን ወስዶ ቁስላቸውን ጠርጎላቸው እንደገና ብሎ ያው መለሳቸው። በእንትንም በእነዚህ ሰዎች ፊቶች በከሳሾች ፊት ቆሙ፣ እንዲፈቱ ተደረገ። ሄዳችሁ ማንበብ ትችላላችሁ። ሌላ የቀረውን ተፈቱ እና ቀጠሉ ጉዟቸውን ማለት ነው። እና የጳውሎስ ጉዞ አይቆምም፣ እዚህ ላይ ይቀጥላል። ወደ 3ኛው ጉዞ ደግሞ ይጀምራል። ይሄ ሚሽነሪ ጉዞ ይጀምራል፣ ወደዛ ይሄዳል። እና መቼም ወደ ፊልጵስዩስ ለመመለስ ሀሳብ አልነበረው። ሁለተኛ ጊዜ ግን ተመልሶ ጠይቋቸዋል። በዛው
ምዕራፍ 20 ላይ ሄዳችሁ ከ1 እስከ 6 ላይ በዛ ቦታ እንዳለፉ አይቷቸው እንዳለፈ ይነግረናል ማለት። ከዛ በኋላ ሶስተኛው ጉዞ ሲቀጥል እግዚአብሔር እንደገና ይናገረዋል ጳውሎስን። ጳውሎስ ወደ ኢየሩሳሌም ሄድ ፈለገ፣ ወደ ጀሩሳሌም ሄድ ፈለገ እና እግዚአብሔር ዋርን ያደርገዋል። በብዙ ሰዎች ይከለክለዋል እንዳይሄድ፣ በዛ እንደሚገረፍ ይነግረዋል። እስር ቤት እንደሚገባ ብዙ ጥሩ ነገር እንደማይሆንለት ይነግረዋል እግዚአብሔር። እንደገና ሁሉ ጊዜ እግዚአብሔር ይነግረናል። በህይወታችን የሚካሄዱ ነገሮች እግዚአብሔር አታድርጉ ሲል ለራሳችን ጥቅም እንደሆነ እንወቅና አናድርገው። ነገር ግን ጳውሎስ እንደለመደው በቃ እግዚአብሔርን ህልውና ስለተላመደ ብዙ ነገር ስላለፈ እሱ ምንም አልመሰለው። መገረፉን፣ እስር ቤት መግባቱን፣ ይሄ ነገር በቃ ለሱ ምንም አይደለም። እንዳየነው እዚህ ክፍል ላይ ተገርፏል፣ ብዙ ነገር አልፏል። ይሄን ብቻ ሳይሆን በተለያዩ ቦታ ሲሄድ ብዙ ስደት ደርሶ ተወግሯል፣ ምን ብሏል። ስለዚህ እስከ ሞት ድረስ ደርሶ አይቷል። ግን ለሱ ጉዳዩ አይደለም። ለሱ የሚበልጠው ወንጌልን መስበክ፣ እግዚአብሔር መታዘዝ እና ለእግዚአብሔር መኖር ብቻ ነው። ያ ቃል እግዚአብሔር ያደረገውን ነገር ስላወቀ እነሱን አልሰማቸውም እና ይሄን ጉዞ ቀጠለ። ወደ ኢየሩሳሌም ሲሄድ ልክ እንደተነገረው ገና እንደገባ ይታሰራል፣ ይገረፋል፣ እስር ቤት በሮማን እስር ቤት ደግሞ ይገባል ማለት ነው። ኢየሩሳሌም ይታሰራል፣ በሲዛር እጅ ይገባል። እንደገና ደግሞ እሱ ራሱ የሮማን ሲቲዝን ስለሆነ አፒል ያደረገና ወደ ሮማን ደግሞ ይላካል ማለት ነው። የሚቀጥለው ወደ ትልቁ ሮሜ በአሁኑ ሰዓት ጣሊያን ማለት ነው። እዛ ሄዶ እዛ የእሱን ፍርድ ለመጠበቅ ታሰራል ማለት ነው። በዛን ሰዓት እዛ ቁጭ ብሎ እያለ ጊዜ ያልፋል ማለት ነው። በዛ እስር ቤት እያለ እና የፊልጵስዩስን ደብዳቤ ሊጽፍ ሲል አረሳቸውን። በዛ ወቅት ውስጥ 10 ዓመት ያልፋል ማለት ነው። ይሄ ቤተክርስቲያን ከተሰራ እሱ ከሰበከላቸው በኋላ 10 ዓመት ያህል ካለፈ በኋላ እስር ቤት ቁጭ ብለው አሁንም አልረሳቸውም። ምናምን ይሄንን መልእክት ለነሱ ይጽፋል ማለት ነው። በጣም በብዙዎች ክርስቲያኖች የሚወደድ መጽሐፍ ነው። ለምን? ምክንያቱም ስለ ደስታ ነው የሚናገረው። 16 ጊዜ ስለ ደስታ ይናገራል። እሱ ራሱ ያለበት ቦታ ረስቶ በክርስቶስ ደስታ እንዳለው ይናገራል እና እዚህ ላይ እናቆማለን። ኔክስት ዊክ ከቁጥር 1 ጀምሮ እናያለን። እያንዳንዱ ነገር አንስተን እናያለን። አሁን በሆነ የተንዋል ቀጥታ ወደ ቃሉ ወደ መጽሐፉ እንገባለን ማለት ነው። እግዚአብሔር አብዝቶ ይባርካችሁ። ባይ